እውነት ላሳያችሁ እንዴት አድርገው ከአንድ ቦታ አንድ ቦታ እንዴት እንደሚያጭበረብሩ እንዴት አድርገው ሌቦች እንደሆኑ። አንድ ቦታ የወሰዷትን ሴት መስክራ ሌላ ቦታ ስትሄድ ደግሞ ሌላ ትመሰክራለች። ላሳያችሁ በቪዲዮ እንዴት አድርገው ህዝቡን እንደሚያጥቡት አሳያችሁ። እናንተ ታፕታፕ ኮፒ ሊንክ ማድረግ ብቻ ነው። እኔ ኦርቶዶክስ ደግፈኝ፣ ሙስሊም ደግፈኝ፣ ጴንጤ ደግ አይወጣኝም። እውነትን አጋልጥላል ማበል ትችላለህ። አሳያለሁ በቪዲዮ። አሁንማ የእናንተን ጉድ ዘርዝፌው ለማየት ያብቃ። ዚሮ ከታለሁ እውነትን ይዤ እኔ ክርስቶስን ብዬ ነው ሰው አልተከተልኩም። ለዝጋው ላሳያችሁ። እውነትን ነው የማጋልጥ። የእናንተ ስራ ታፕታፕ ኮፒ ሊንክ ማድረግ ብቻ ነው። አበራሽ ብሎክ አድርጋኛለች። እውነቱን ተናግሬባት ይቅርታ አበራሽዬ። አበራሽ ያልኩበት ዮኒ ማኛ በራለት ስትል ጊዜ ነው የእኛ አበራሽ ያልኩ እንጂ ስሟ ጠፍታኝ አይደለም። ቢኒያ ስሟ ጠፍታኝ አይደለም። ባልታዛሮች ስሟ ጠፍታኝ አይደለም። ምንድን ነው እያደረጉ ያለው? አበራሽ እየተላከልኝ ነው አንዳንድ መሰሪያቸው ቪዲዮዎች ደስ ብለውኛል። ስሙልኝ እዚህ ጋር ቅንድቧን ተላጭታ አይኗን ተቋቁላ ሊፕስቲኳን ተቀብታ ረጋ ያለ ሴት ሆና ለሁለተኛ ጊዜ በወንበዴው ኤርሚያስ ሁሴን መጋዘን አደባባይ ላይ ልትመሰክር የተገኘችው በመጀመሪያው ሰናይት አበራ ልጇ በሆዷ ውስጥ ሊሞት ብሎ የተፈወሰች ሴት፣ በሁለተኛው ለ7 ዓመት ያህል በጫት ሱስ ትሰቃይ የነበረችው ሊያ። ስሙልኝ ምንድን ነው የሚያደርጉት? ይችን ሴት የሆነ ቦታ ወስደው በመጀመሪያ ምናለች? ልጇ አርግዛ በጣም አሙባት እንዲፈውሳት አንድ ፓስተር ኤርሚያስ የሚባል አለ። እንዲፈውሳት ወሰዳት። ተጸለየላት፣ ተፈወሰች ተብሎ የሆነ ቦታ ወሰዷት። በሌላ ጊዜ ደግሞ አረሳስተው ሌላ ቦታ ወሰዷት። ሌላ ቦታ ወሰዷትና ሌላ ቦታ ደግሞ ከሱስ ነፃ አረገኝ ብላ እንደገና ሳት ትሰራለች። እንደዚህ የሚሰሩ ሌቦች ናቸው ክርስትና አለን የሚሉት። ለስጋ ስሙ ወደ በጣም ድንቅ የሆነ የትወና ችሎታ እንዳለሽ ኮፒሊንግ ታብታ። ሁለተኛው ደግሞ ምን ያህል ቢከፈልሽ ነው በእግዚአብሔር መድረክ ላይ እንዲህ ለማስታወቅ ለሁለተኛ ጊዜ የተገኘሽው? በጣም የምታሳፍሪ በጣም የወረድሽ ሴት መሆንሽን አውቀሽ ፊትሽን በንስሐ ወደ እግዚአብሔር መልሽ። ለማንኛውም ፊልሙን ተከታተሉት። ስሜ ሰናይት እባላለሁ። የመጣሁት ከዚሁ አዲስ አበባ ነው፣ ከላፍቶ አካባቢ። እግዚአብሔር ያደረገልኝ ነገር ነሐሴ ሰኔ 1 ነበር የመጣሁት። ሰኔ 5 ቀጠሮ ነበረኝ ጋንዲ እና የ2 ወር ጽንስ ነበረ። ጽንሱ ይቋረጣል አሉኝ እና ከጽንሱ ጎን የሆነ የተቋጠረ ውሃ የቋጠረ ደምም የቋጠረ ነገር አለ። ለጽንሱም ላንቺም ጥሩ አይደለም። ጽንሱ እያደገ ሲመጣ እሱም እያደገ ስለሚመጣ በመሀል ላይ ስለሚፈነዳ ጥሩ አይደለም ብለውኝ ቀጠሮ በ5 እና ሰኔ 1 እዚህ መጣሁኝ። እዛ አካባቢ ነበርኩኝ። አጽፌ በሚያጸልዩበት ሰዓት እዚህ ጋር መጣሁኝ። ማቴ አጋንንት ነበረብኝ። በሚጸልዩበት ሰዓት አጋንንት ነበረባት። በሚጸልዩበት ሰዓት አጋንንት ነበረበት። እኔ አንድ ነገር መነግራችሁ ጌታ ኢየሱስ ምስክሬ ነው። አንድ ነገር በነግረው በሌላ ነገር አጭበርብሩ፣ በሌላ ነገር አጭበርብሩ። እግዚአብሔርን አጭበርብረ የምትወስደው ገንዘብ አመድ ነው የሚያደርግ። ይህን የሚገርመኝ ፓስተሮች ናቸው የሚሰሩት። ይህን ስራ ይህን ድራማ የሚሰሩት ፓስተሮች ናቸው። ጫፋ ይከፍሏቸዋል፣ እንደዚህ አርጉ ይሏቸዋል፣ ይህን ያደርጋሉ።